ሱሲውን ደስ እያለን የምንሰብከው ንጉስ አለን። ዛሬ ቀን 2 ነው 3ኛው ወር 2018 በዚህ ቀን ላይ ያው ሰዓት ክፍል ለእናንተ በትንቢተ ኢሳይያስ ምዕራፍ 6 ላይ መሰረት በማድረግ እናገራለሁ። በኢየሱስ ስም አነባለሁ። ንጉስ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። አሜን። ወዳጄ የአሜሪካንን ንጉስ አይደለም እያልኩ ያለው የእስራኤልን ንጉስ አይደለም እያልኩ ያለው እግዚአብሔርን አየሁት ነው ያለው። አሜን። ምን አይነት መታደል ነው ባካችሁ! ቀጠልኩ በኢየሱስ ስም። የልብሱም ዘርፍ መቅደሱን ሞልቶ ነበረ። ሱራፌልም ከእርሱ በላይ ቆመው ነበረ። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፉም ፊቱን ይሸፍኑ ነበር፣ በሁለት ክንፉም እግሮቹን ይሸፍኑ ነበር፣ በሁለት ክንፉም ይበሩ ነበር። አንዱም ለአንዱ ቅዱስ ቅዱስ አሜን ቅዱስ አሜን ጌታ እግዚአብሔር አሜን ምድር ሁሉ ከክብሩ ተሞልታለች እያሉ ይጮሁ ነበር። ሃሌሉያ አሜን። የመድረኩም መሰረት ከጮዩ ድምጽ የተነሳ ተናወጠ፣ ቤቱም በጢስ ተሞላ፣ ጢስ ሞላበት። እኔም ከንፈሮች የረከሱብኝ ሰው በመሆኔ ከንፈሮቹ በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሥ እግዚአብሔርን ስላየው ጠፍቻለሁ፣ ወየውልኝ አሉ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በቁጠት የወሰደው ፍም ነበረ። አፌንም ዳበሰና አሜን እነሆ ይህ ከንፈርህ ነክቷልና በደል ተሰረየ። አሜን። በደል ካንተ ተወገደ። አሜን። ኃጢአት ተሰረየ። አሜን አለኝ። የጌታውን ድምጽ ማንን እልካለሁ ማንስ ሄድልኛል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አለ። ከቦርስ ወደ ቤት ግባ። አሜን በል። ምን አልከኝ? እኔ ወንድም ከቦርስ አንተን አይደለም እሱ ነው ያወራው። ምን አልከኝ? ወልትና ቤት እዚህ ምድር ላይ ነው። ወልትና ቤት እዚህ ምድር ላይ ይቀራሉ። ነፍስህን ግን ለታማኝ አምላክ ለኢየሱስ አደራ አሳልፈህ ስጥ። ኢየሱስ ጌታ ነው። ለአንተ ተልኬያለሁ፣ ስሙ የተባረከ ይሁን። አሜን። እኔን ላከኝ ለዚህ ወንድም። እውነት ነው። ወልትና ቤት ይላል። አየህ፣ ኢየሱስ ጌታ ነው። ወጣው ሃሌሉያ። ስለዚህ አለ የእግዚአብሔር እሳት ነክቶናል። የእግዚአብሔር ፍም ነው። የእሳት ፍም ነክቶናል። ክብር ለኢየሱስ። አሜን። ስለዚህ እግዚአብሔር ቤት ያለው እሳት ነክቶናል ከናፍርቶቻችን። አሜን። በረከታችሁ ሕዝቦች መካከል ረክሰን ነበር፣ ተቀድሰን እየሰበክን። አሜን። ኢየሱስ ያድን። ወዳችኋል።